السلام عليكم ورحمة الله وبركاته. عليك السلام ورحمة الله وبركاته أستاذنا. እንደምናችሁ አልሐምዱሊላህ ረብል ዓለሚን። ኡስታዝ ወላሂ በዚህ አጋጣሚ ስላገኘኋችሁ በጣም ደስ ብሎኛል። ይዛችሁት የመጣችሁት ጉዳይ በጣም ትልቅ ጉዳይ ነው። እንደ ትሬንድ ተደርጎ ቢነሳም ሶሻል ሚዲያ ላይ ጉዳዩን በትኩረት ሰጣችሁ አስፈላጊ ነው ብላችሁ ወላሂ ይህንን ከእናንተ ከኡስታዞቻችን የምንጠብቀው ነገር ነው። ማለት ብዙ ሰዎች ትኩረት ይሰጧችኋል፣ ብዙ ሰው እንከተላችኋለንና ብዙ ትኩረት ያልተሰጠው ጉዳይ ነው ይሄ ጉዳይና ብዙ ወጣት ወላሂ ለአዚም አሁን ላይ ያለበት ሁኔታ በጣም ከባድ ሁኔታ ነው። ይሄ ነገር ዳዕዋ መደረግ አለበት፣ በመሳጅዶች ላይ በደንብ ትኩረት ተደርጎ መደረግ አለበት። ኡስታዝ ቅድም ያነሳው ሐሳብ አለ 1000 ሰው እንደ መሐመድ ሰላም መዳር ብችል እያለ ወላሂ ይሄንን ደግሞ ትሬንድ አድርገን ኢንሻአላህ በእናንተ ስም 1000 ሰው ምድሩበትን ሁሉም ሰው ቻሌንጅ አድርጎ ወላሂ ኢንሻአላህ ይሳካል። ደግሞ ሁላችንም የበኩላችንን አስተዋጽኦ አድርገን ኢንሻአላህ ፍላጎታችሁ ንያችሁ እንዲሳካ የበኩላችንን አስተዋጽኦ እናደርጋለን። ያላገባውን አላህ ይዘውጀው ሁሉንም። አሁን ላይ ገንዘብ አልጠፋም፣ ሁሉም ሰው ሀብታም ነው። ድህነት የያዘው በጣም ውስን ሰው ነው ሐቂቃ። ግን ሐራም ነገር እንደ ሐላል ተቆጥሮ ሐላል ነገር ደግሞ እንደ ሐራም የታየበት ዘመን ነው። ወላጆች ላይ ስራ ቢሰራ ዳዕዋ ቢደረግ አሁን ላይ አንደኛ ቻሌንጅ እያደረገ ያለው ወጣቱን ወላጅ ነው፣ ቤተሰብ። ስለዚህ ልጁን ለማን መስጠት እንዳለበት ሁላ አያውቅም። ባል ይመጣል ይመለሳል፣ ቤተሰቦች አይሰጡም። አንድ ትልቅ ችግር ነው እሱ ራሱና ስለዚህ እህቶቻችን ደግሞ ቅድም ብዙ ነገር ዳዕዋ ተደርጓል ተነግሯል። ነው የሚጨምረው ነገር የለም። ራሳችሁን ሰትሩ። እናንተ ጋር የቀረበ ሰው ለሐላል ነገር አይመጣም ከዛ በኋላ። እኔ ማለት የምፈልገው እንደዛ ነው። ለወንድሞቻችን ደግሞ 50 ቦታ ረግጠን እናቷ ጋር ያደረች ሚስት መፈለግ ፌር አይደለም። ስለዚህ የእህቶቻችንን ሀያት እኛ እያበላሸን ነው። ወንዶች ኃላፊነት ሊሰማን ይገባል። አላህን እንፍራ ነው ማለት የምፈልገው። ወሬ አላብዛባችሁ። ሽኩራን ጀዛከላህ ኡስታዝ። በፊት የላጤዎች ፕሬዝዳንት የነበረ አሁን ካገባ በኋላ ደግሞ የባለትዳሮች ፕሬዝዳንታችን የሆነው ሐምዛ ከድር ወጣህን። ሰላሙ አለይኩም ወራህመቱላህ ኡስታዝ። እንዴት ናችሁ? ወንድሜ ሙባረክ ሁላችሁንም ባለትዳሮችንም ላጤዎችንም እንዴት አመሻችሁ እላለሁ። የተነሳው ዘውጁና የሚለው ትሬንድ ለዚህ ደረጃ በመብቃቱ በጣም ደስተኛ ነኝ። ያው የትዳርን ህይወት ከተቀላቀልኩ አሁን አመት ከአጋማሽ ያህል ይሆነኛል። በዛ መሀል ላይ ያየሁትን የትዳር ላይፍ አለ፣ የገባሁበትን መንገድ አለ እና የገባሁበትን መንገድ ማውቀዋለሁ ምን ያህል ትዳርን የምስልበት መንገድና ለመግባት ደግሞ ያለው በር የምንለው አለ አይደለ? ፕሮግራም ምናምን፣ ቤተሰብ፣ ሽማግሌ መላክ፣ ይሄ ፕሮሰስ የምንለው ነገር ወጣቱና ላጤ ሆነን ስናስበው በጣም የሚያስፈራ የሚመስለው ላይፍ እጅግ በጣም ቀላል የሆነና ንያ ካለ መገባት የሚችልበት ነገር መሆኑንና ሌላው ደግሞ ወጣት ስንሆን ብዙ ነገሮች አሉ። መንገዶቹ ለሐራም በጣም እጅግ ክፍት ናቸው። ለሐላል ሲሆኑ ደግሞ ያው ሸይጣን ዘጋ የሚያደርግብን መንገዶች ይኖራሉ። ትንሽ እግራችንን ካስገባን ግን ሳብ አድርጎ ደግሞ የሚያስገባን መንገድ ነው ሐላል። ያው አላህ ደግሞ የሚለን ነገር አለ። ዝሙቶች ደግሞ ወደ ሐላል ከመጣን የሪዝቅ ነገር አሳሳቢ ነገር ነው ብዬ አላስብም። አላህ ነው የቤት ኪራይ ከፋይ ብዬ ነው የማስበው። እኔ ቀኑ ሲደርስ ይከፈላል። ለእኔ እንዴት እንደሚከፈል እስከማላቅበት ድረስ ማለት ነው። ስራ ሊኖርም ላይኖርም ይችላል ነው። እንዳታውቅ ይቻላል። አላህ ማያሳውቀ ሳታስበው ቢዝኒላህ ከቤት ኪራይ ሞተቁ ፍስተህ ቢዝኒላህ እና የተነሳው ትሬንድ በጣም እጅግ በጣም ቆንጆ ነው። በርቱበት፣ ጠንክሩበት። እኛም በፌስቡክ ሙቤ ያውቃል ሁሌም እሁድ መብሩክ ማለት እንወዳለን። አሁን ደግሞ እሁድ ያንሰናል። ይሄ ትሬንድ ከተጀመረ ችግር የለውም። ከሰኞ እስከ እሁድ ነው መብሩክ የምንለው እና ቀጥሎ በርቱበት። ሰላም አለይኩም ወራህመቱላህ። ዘዊጁና የሚለውን ነሺዳ ግን ሙቤ እኔ ነኝ የምሰራው፣ ማንም እንዳይሰራ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጊዜ ለመቆጠብ ኢንሻአላህ 2 ደቂቃ መግባት ትችላላችሁ። ሐምዛ ከልብ እያመሰገንን
እህቶችም ሀሳብ አለ የምትሉ በተለይ ቻሌንጆቹ ጋር ምናምን ተያይዞ ቢነሳና ሰው ኡስታዝ መልስም ሀሳብም እንዲያክልበት እናንተም ብታክሉበት እዚህ ላይ ያልታየ ያልተዳሰሰ የምትሉትም ብታረጉበት ደስ ይለናል። መርሐባ ማሜ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ይሰማል? ዋሲል ይሰማል። በቅድሚያ ወላሂ ለወጣቱ ቁማልና ለአንተም አላህ ይቁም። አሜን አሚን ያ ረብ። ይኸው ትልቅ ርዕስ ነው የተነሳው። ብዙ ሀሳቦች ተነስተዋል። ደስ ይላል። ይሄ ትሬንድን ቀጥሎ ዳዕዋ ወላሂ መቀጠል አለ። ቢያንስ በወር አንዴ እንደዚህ ወጣቱን ሊያሰባስብ የሚችል ነገር መደረግ አለበት። በጣም ነው የምወድህ፣ በጣም ነው የማከብርህ። ይሄን ያለኝ ሀሳብ። አመሰግናለሁ። ጀዛከላሁ ኸይረን ሽክረን። አንዋር እሺ፣ ቴክስት አድርገህልኛል። አንድ ቁጥር ጻፍ አንዋር። ላስገባ ላገኘ አልቻልኩም እዚህኛው ላይ። መርሐባ ገስት ላይ ያላችሁ ቶሎ ቶሎ ሀሳባችሁን እየሰጣችሁ እንደማሜ